ልግኒም የትለት የታባት ለት የትን ቦታ ማለት ማንም አይፈልግኒ ኦርቶዶክስ ነህ ሃይማኖትና ፖለቲካ አትግባ ማለት ምንድነው አትጠይቅ አይደለም እኮ ዝም ለማወቅ እየጠየቅኩ አይ ምንድነው ሃይማኖት በግል ሰው በጋራ ነው ምንድነው ምን የሚባል ነው በአማርኛ አለ የሆነ ግጥም የቆላ ድባልሽ ነው የምትለኝ አዎ ጎንደር አዎ ግማሾቹ ደግሞ ዳቫትና ወገራ ነው ያሉት መድኃኒዓለም ዛሬ ዳቫትና ወገራ ይላል ፍሬዬ እንዴት እንደምወድሽ እኔ ሙልጭ ነው ማረገ እንዴት እንደምወድሽ እግዚአብሔር ብቻ ነው የሚመሰክረው እንዴት እንደምወድሽ ልገልጽልሽ አልችልም አታጋብሽ ላይ ቢሆንም ነው ገልጽልሽ ነበር እኔ ሙድድ እኮ ነው ማረገ እኔ ሙድድ ነው ማረገ ኢትዮጵያ ለዘላለም ትኖርልን እንኳን ተፈጠራችሁ ሁላችሁ አሜን ፈርልብላ አሁን ጥሩ አማርኛ እንዴ ፈረንጅ ነው አማርኛ የሚያወራው ለምን አላወራም እኔና ፍሬያን መሳሰልም እንዴ ወንድሟ ነኝ ወይ ይኸውልሽ የፍሬየ ፊታው ይና የኔ አንመሳሰልም እኔ እና እሷ አሁን ፍሬዬ እናንተ ብትጋቡ ውሰደኝ ነው ልውሰድሽ ነው የምትባለው? ፍሬዬ ላጋባት አልችልም። ለምን ልንገርህ? እህቷ ስላጋባሁት እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብተሃል? ኢትዮጵያዊ ባለቤቴ የፍሬዬ እህት ናት። ደግሞ ባትሆን እህቷ ናት። ፍሬዬ እንዴት ነሽ ማሬ? አለሁልሽ የእኔ ውድ። እንዴት ነው? ሉክ ቢዩቲፉል። ፀጉሬን አሳጠውኝ እኮ እግዚአብሔር እናትሽ እንኳን ወለደችሽ። እናትሽ እንኳን ወለደችሽ። ያለው ወርቅዬ የእኔ ውድ የእኔ እናት ሁሉ ነገር አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ይኸውልሽ ወርቁ ውድ ነው። አዎ ውድ ነው። አያቱ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነው እርገጤ አይደለም፣ በላይ ዘለቀ ነው እንጂ። በላይ ዘለቀ አራ ዋው ነው ይሄ። አራዳ ፈረንጅ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን። ያው ነን፣ አንድ ነን። ዳማችን አንድ ነው። እውነት ነው። ያ አዎ ጥሩ ሰው ነህ አንተ። የእውነት ፍሬዬ ባስደንግስቱ እንደው ኮንፊውዝድ የሆኑት ካላር እንደው አወራርህን ሳይ ነው እንጂ እኮ ሁላችንም አንድ ነን። እሱማ ኢትዮጵያ ተወልደህ